ጠዋት ከእንቅልፋችሁ ስትነቁ ከመስተዋት ፊት ቆማችሁ ራሳችሁን በጥልቀት ተመልክታችሁ ታውቃላችሁ? ያንን በመስተዋት ውስጥ ያለውን ሰው ስታዩት በውስጣችሁ የሚፈጠረው የመጀመሪያው ስሜት ምንድነው? ኩራት፣ ጥንካሬ እና የፈለኩትን ማድረግ እችላለሁ የሚል ወኔ ነው? ወይስ ደግሞ እኔ እኮ ድለቢስ ነኝ፣ መልክ የለኝም፣ አቅም የለኝም፣ ሰዎች ከእኔ ይሻላሉ የሚል የባዶነትና የፍርሃት ስሜት? ብዙዎቻችን ወደ ውጭ ወጥተን ከሰዎች ጋር ስንቀላቀል ውስጣችን ያለውን ፍርሃት ለመደበቅ እና ጠንካራ መስል ለመታየት የውሸት ፈገግታን እንላበሳለን። ነገር ግን ብቻችንን ስንሆን ማንም በማያየን ሰዓት ያ የውስጣችን ደካማ ድምፅ እረፍት ይነሳናል። አዲስ ስራ ለመሞከር ስናስብ አትችልም፣ ትወድቃለህ ይለናል። አዲስ ሰው ለመታወቅ ስንፈልግ አንተን ማን ወዶህ እያለ ወደ ኋላ ይጎትተናል። ይህ የህይወት ትዕይንት ለብዙዎቻችን የዕለት ተዕለት እውነታችን ነው። በራስ መተማመን ማጣት ህልማችንን የሚያጨልም፣ አቅማችንን አሳንሶ እንድናይ የሚያደርግ እና ከምንገባ ህይወት እጅግ ዝቅ ብለን እንድንኖር የሚያስገድደን ትልቁ እስር ቤት ነው። ነገር ግን ዛሬ አንድ ትልቅ የምስራች ልነግራችሁ እወዳለሁ። በራስ መተማመን ማለት አንዳንዶች ሲወለዱ ይዘውት የሚመጡት ልዩ የዘረመል ወይም ዲኤንኤ ስጦታ ወይም የጥቂት እድለኞች ጸጋ አይደለም። በራስ መተማመን ልክ እንደ ሰውነት ጡንቻ በስልጠና በዲሲፕሊን እና በትክክለኛ ስነልቦናዊ ልማዶች የሚገነባና የሚያድግ ክህሎት ነው። እንኳን ወደ ኪንግ ህይወት በደህና መጣችሁ። የዛሬው ቆይታችን ህይወታችሁን ከስረ መሰረቱ ስለሚቀይረው እና ወደ ታላቅነት ስለሚያሸጋግራችሁ ትልቁ የህይወት መሰረት ስለ በራስ መተማመን ይሆናል። ይህ ቪዲዮ እስከ 20 ደቂቃ ሊረዝም ይችላል። ምክንያቱም ዛሬ ላካፍላችሁ ያሰብኩት ጊዜያዊ የሞራል ማነቃቂያ ሳይሆን አስተሳሰባችሁን ቀዶ በመግባት ፍርሃታችሁን ከስሩ ነቅላችሁ የምትጥሉበትን እና በማንነታችሁ ወደር የሌለው ኩራት እንዲሰማችሁ የሚያደርገውን ጥልቅ የስነ ልቦና ትንታኔ ነው። ስለዚህ ምንም አይነት ትኩረት የሚከፋፍል ነገር ካለ አርቃችሁ ሙሉ ልባችሁንና አእምሯችሁን ክፍት አድርጋችሁ አዳምጡኝ። የውስጣችንን ፍርሃት እንዴት እንደምናሸንፍና ይህንን እውቀት ወደ ዕለታዊ የህይወት ልማድነት እንዴት እንደምንቀይረው በጥልቀት እንመለከታለን። በራስ መተማመን የመገንባት ታላቅ ጉዞ የሚጀምረው በውስጣችን ያለውን ያንን አትችልም የሚለውን አፍራሽ ድምፅ በማሸነፍ ነው። የሰው ልጅ አእምሮ በተፈጥሮ የተሰራው እኛን ስኬታማ ለማድረግ ሳይሆን እኛን ከአደጋ ለመጠበቅና በህይወት ለማቆየት ነው። በዚህም ምክንያት አዲስ ነገር ስንሞክር አእምሯችን እንዳደጋ ስለሚቆጥረው ያንን ነገር እንዳናደርግ ፍርሃትንና ጥርጣሬን ያመነጫል። ያለፈውን ውድቀትህን አታሳውስም እንዴ? አሁንስ ብትዋረድ ምን ልትሆን ነው? እያለ ራሳችን እንድንጠራጠር ያደርገናል። ይህ የውስጥ ድምፅ በጣም ኃይለኛ ከመሆኑ የተነሳ ብዙዎቻችን የራሳችንን ሀሳብ እንደ እውነት ወስደን እጅ እንሰጣለን። ራሳችንን የምንነቅፍበት ቋንቋ እጅግ መርዛማ ነው። አንድ ጓደኛችን ተሳስቶ ቢመጣ አይዞህ በርታ፣ ቀጣይ ታስተካክላለህ ብለን እናጽናናዋለን። እኛ ራሳችን ስንሳሳት ግን አንተ ጅል፣ መቼም አትማርም፣ አንተ ምንም አትረባም ብለን ራሳችንን ከማንም በላይ እንቀጠቅጣለን። ይህ የራስን ስብዕና የማጥፋት ሂደት ነው፣ በራስ መተማመናችንን ከስሩ የሚቦረቡረው። ይህንን የተዛባና አፍራሽ የሆነ የውስጥ ውይይት በሚገባ ከተረዳን ዘንድ ይህንን ሰንሰለት በጣጥሰን አዲስ ማንነት ወደ መገንባት ተግባር መግባት ግድ ይለናል። ይህንን ለማድረግ ደግሞ ከአሁኑ ሰዓት ጀምሮ ለራሳችሁ ያላችሁን አቀራረብ ሙሉ በሙሉ መቀየር አለባችሁ። ያ የውስጣችሁ አፍራሽ ድምፅ መጥቶ አንተ አትችልም ሲላችሁ ዝም ብላችሁ አትቀበሉት። ይልቁንም እንደ ጠበቃ ሞግቱት። ለምንድን ነው የማልችለው? ማስረጃ ምንድን ነው ብላችሁ ጠይቁት። ከዛም አልፎ ለራሳችሁ የምትነግሩት ቃል ልክ ለምትወዱትና በጣም ለምታከብሩት የልብ ጓደኛችሁ እንደምትነግሩት አድርጋችሁ ቀይሩት። ስትሳሳቱ ራሳችሁን ከመስደብ ይልቅ ይህ ስህተት የህይወት ትምህርት ነው፣ ከዚህ ተምሬ በሚቀጥለው የተሻልኩ ሆናለሁ በማለት ራሳችሁን አበረታቱ። ለራሳችሁ የምትነግሩት ቃል የነገ ማንነታችሁን የሚቀርጽ ኃይለኛ መሳሪያ መሆኑን አውቃችሁ ከዛሬ ጀምሮ ራሳችሁን በክብር በፍቅርና በመልካም ቃላት ብቻ አነጋግሩ። ከዚህ የውስጥ ውይይት ቀጥሎ የምናገኘውና በራስ መተማመንን እንደ ብረት የሚያጠነክረው ዋነኛው ሚስጥር ራስን ማመን ወይም ሰልፍ ትረስት የሚባለው ጽንሰ ሐሳብ ነው። በራስ መተማመን ማለት በመሰረቱ ራስን ማመን ማለት ነው። እስኪ አስቡት፣ አንድ ጓደኛችሁ ቀጠሮ እየያዘ ሁል ጊዜ የሚያፈርስ ከሆነ፣ ቃል እየገባ ሁል ጊዜ የሚዋሽ ከሆነ ከጊዜ በኋላ ያንን ሰው ማመን ታቆማላችሁ። የእሱ ቃል ለእናንተ ምንም ትርጉም አይኖረውም። በሚገርም ሁኔታ ከራሳችንም ጋር የምናደርገው ልክ እንደዚህ ነው። ማታ ስንተኛ ነገ ጠዋት 12 ሰዓት ተነስቼ ስፖርት እሰራለሁ ወይም መጽሐፍ አነባለሁ ብለን ለራሳችን ቃል እንገባለን። ነገር ግን ጠዋት አላርሙ ሲጮህ አጥፍተነው መተኛትን እንመርጣለን። ይህ ቀላል የሚመስል ድርጊት በአእምሯችን ውስጥ ትልቅ ውድመትን ያመጣል። አእምሯችን ይህ ሰው ለራሱ የገባውን ቃል እንኳን ማክበር አይችልም፣ ስለዚህ ምንም አይረባም ብሎ ይመዘግባል። በተደጋጋሚ ለራሳችን የገባነው ቃል ስናፈርስ ራሳችንን ማመን እናቆማለን። ራሱን የማያምን ሰው ደግሞ ፈጽሞ በራስ መተማመን ሊኖረው አይችልም። ይህንን እጅግ አደገኛ የሆነ የራስን ቃል የማፍረስ ልማድ ለመቀልበስና ጠንካራ በራስ መተማመን ለመገንባት ከዛሬ ጀምሮ ትናንሽ ቃል ኪዳኖችን ለራሳችሁ መግባት እና ያለምንም ማመንታት መፈጸም ይኖርባችኋል። ዓለምን የሚቀይር ትልቅ ቃል መግባት አያስፈልጋችሁም። ዛሬ አልጋዬን አነጥፋለሁ፣ ዛሬ 10 ደቂቃ መጽሐፍ አነባለሁ፣ ዛሬ አንዲት ነገር እማራለሁ የሚሉ እጅግ ትናንሽና ቀላል የሆኑ ግቦችን አስቀምጡ። እናም ምንም ይሁን ምን ሰማይ ምድሩ ቢገለበጥ እንኳን ያችን ትንሽ ቃል ኪዳን ፈጽሟት። በየቀኑ እነዚህን ትናንሽ ቃሎችን ስታከብሩ አእምሯችሁ አዲስ ታሪክ መመዝገብ ይጀምራል። እኔ ያልኩትን የማደርግ ሰው ነኝ፣ እኔ ቃሌን የማከብር ጠንካራ ሰው ነኝ፣
የሚል አዲስ ማንነት ይገነባል። ይህ ከትናንሽ ድሎች የሚመነጭ የራስ መተማመን ወደ ትላልቅ የህይወት ውሳኔዎች ሲሸጋገር ምንም አይነት ፈተና ቢመጣ የማይናወጥ ኃያል ስብዕና ያላብሳችኋል። በመጨረሻም በውስጣችን የገነባነውን ይህን ጠንካራ ማንነት ወደ ውጭ የምናንጸባርቅበትና የሰውን ልጅ አእምሮ ባካተተ መልኩ የምንገልጽበት መንገድ የሰውነታችን ቋንቋ ወይም ፊዚዮሎጂና አቋም ማስተካከል ነው። የሰውነታችን አቋምና የአእምሯችን ስሜት በቀጥታ የተቆራኙ ናቸው። አእምሯችን ሲያዝን ሰውነታችን ይዝለፈልፋል፣ ትከሻችን ይወድቃል፣ አንገታችንን እንደፋለን። ነገር ግን ሳይንሱ የሚያሳየው አስገራሚ እውነት ይህ ብቻ አይደለም፣ ተቃራኒውም በትክክል ይሰራል። ሰውነታችን በምንቀርጽበት መንገድ አእምሯችንን ማታለልና ስሜታችንን መቀየር እንችላለን። በራስ መተማመን ያጣ ሰው ሁልጊዜም ሰውነቱን በማሳነስ ቦታ ላለመያዝ በመሞከር እና የአይን ግንኙነትን በመሸሽ ይታወቃል። ይህ የሰውነት አቋም ወደ አእምሮ የሚልከው መልእክት እኔ ደካማ ነኝ፣ አደጋ ላይ ነኝ የሚል በመሆን ፍርሃታችንን እጥፍ ድርብ ያደርገዋል። ይህንን የተፈጥሮ ሕግ የራሳችን መሳሪያ አድርገን ለመጠቀም አሁኑኑና ባላችሁበት ቦታ የሰውነት አቋማችሁን በአሸናፊነት ስነልቦና ማስተካከል ግድ ይላችኋል። ቆማችሁም ሆነ ተቀምጣችሁ ደረታችሁን ነፋ አድርጉ። ትከሻችሁን ዘና አድርጋችሁ ወደ ኋላ ገፋ አድርጉት። አንገታችሁን ቀና በማድረግ አይናችሁን ከፊት ለፊት ያለውን አድማስ እንዲመለከት አድርጉት። ከሰው ጋር ስታወሩ መሬት ከማየት ተቆጠቡ። በድፍረት አይን እያያችሁ አውሩ። ይህ አቋም በሰውነታችን ውስጥ የጥንካሬ ሆርሞን የሆነውን ቴስቶስትሮን ሲጨምር የጭንቀት ሆርሞን የሆነውን ኮርቲሶል በአጭር ደቂቃ ውስጥ ይቀንሰዋል። ራሳችሁን እንደ አሸናፊ፣ በራሱ እንደሚተማመንና ማንም ሰው ሊያቆመው እንደማይችል ታላቅ ሰው አድርጋችሁ በሰውነታችሁ ስትገልጹ አእምሯችሁም ያንን እውነት ተቀብሎ ድንቅ የሆነ የውስጥ ኃይል ያቀናጃችኋል። የኪንግ ህይወት ቤተሰቦች ዛሬ ረጅም ጊዜ ወስደን የውስጥ ፍርሃታችንን አሸንፈን እና በማንነታችን ወደር የሌለው ኩራት ተሰምቶን ጠንካራ በራስ መተማመን እንዴት መገንባት እንደምንችል በጥልቀት አይተናል። ማስታወስ ያለባችሁ ትልቁ ቁም ነገር በራስ መተማመን በአንድ ጀንበር የሚመጣ ተአምር አይደለም። ያንን አፍራሽ የውስጥ ድምጽ በማሸነፍ ለራሳችን የምንገባውን ትንሽ ቃል በማክበር እና የሰውነት አቋማችንን አሸናፊ በማድረግ በየቀኑ የምንገነባው ታላቅ የህይወት ጉዞ ነው። እነዚህን ልማዶች ከዛሬ ጀምሮ ህይወታችሁ ላይ ስታውሏቸው እናንተ ራሳችሁን የምታዩበት መንገድ ብቻ ሳይሆን ዓለም እናንተን የሚያይበትና የሚያከብርበት መንገድ ሙሉ በሙሉ ይቀየራል። የድሮው የሚፈራውና ራሱን የሚደብቀው ማንነታችሁ ሙቶ ደፋሩና የፈለገውን ለማግኘት ወደ ኋላ የማያውቀው አዲሱ ማንነታችሁ ይወለዳል። እስካሁን ድረስ ይህን የህይወት ትምህርት በትዕግስት አብራችሁ ስለተከታተላችሁ ከልብ አመሰግናለሁ። እውቀት ያለ ተግባር ዋጋ ስለሌለው ዛሬውኑ አንድ ወሳኝ ውሳኔ እንድትወስኑ ፈልጋለሁ። ከእነዚህ ዛሬ ከተነጋገርንባቸው ኃይለኛ ልማዶች ውስጥ አሁኑኑ መተግበር የምትጀምሩት የትኛውን ነው? የውስጥ አፍራሽ ድምጻችሁን መሞገትን፣ ትናንሽ ቃሎችን ለራሳችሁ መግባት ማክበርን፣ ወይስ የሰውነት አቋማችሁን በአሸናፊነት መቀየርን? ከእነዚህ ዛሬ ከተነጋገርንባቸው ኃይለኛ ልማዶች ውስጥ አሁኑኑ መተግበር የምትጀምሩት የትኛውን ነው? የውስጥ አፍራሽ ድምጻችሁን መሞገትን፣ ትናንሽ ቃሎችን ለራሳችሁ በመግባት ማክበርን፣ ወይስ የሰውነት አቋማችሁን በአሸናፊነት መቀየርን? እባካችሁ ውሳኔያችሁን እና ለራሳችሁ የምትገቡትን ቃል ከታች ኮሜንት ላይ ጻፉልኝ። ይህን ስታደርጉ ለአዲሱ ማንነታችሁ ፊርማችሁን እያኖራችሁ መሆኑን አትርሱ። ይህ ጥልቅ ትንታኔ የውስጣችሁን ብርሃን ካበራው ቪዲዮውን ላይክ በማድረግ ለሌሎች ወንድም እህቶቻችን እንዲደርስ አድርጉ። አስተሳሰብን በማሳደግ ህይወታችሁን ወደ ንጉሳዊ ከፍታ የሚወስዱ እንዲህ አይነት ጥልቅ ቪዲዮዎችን በቀጣይነት ለማግኘት ደግሞ ቻናላችንን ሰብስክራይብ በማድረግ የዚህ ድንቅ ቤተሰብ አባል ይሁኑ። እናንተ የተፈጠራችሁት ለታላቅነትና ለአሸናፊነት ነው። ስለዚህ አቅማችሁን አውጡ፣ በራሳችሁ ተማመኑ እና ህይወታችሁን እንደ ንጉስ ምሩት። በቀጣይ ቪዲዮ በአዲስ የለውጥ ሀሳብ እስክንገናኝ ድረስ ሰላም ቆዩኝ።